ተመልሰናል። ቢግ ዳታ ቀጥታ ከማየታችን በፊት እንደ መግቢያ አንዳንድ ነገሮችን እናንሳ። እንግዲህ አብዛኞቻችን የምንለው አባባል አለ፣ እሱም ዘመኑ የኢንፎርሜሽን ነው እንላለን። አሁን ላይ ብዛት ያላቸው ኢንፎርሜሽኖች ወይም ዳታዎች በተለያየ አይነት በዙሪያችን በየቀኑ በየደቂቃው ፕሮዲውስ ይደረጋሉ። አሁን ላይ ሰዎች የትኛውም ዓለም ላይ ሆነው ኦንላይን ገብተው ኢንፎርሜሽን ሼር ማድረግ ይችላሉ። ጎግል ላይ በየደቂቃው ከ5 ሚሊዮን ጥያቄዎች በላይ ሪኩዌስት ይደረጋል። ፌስቡክ ላይ ደግሞ በደቂቃ ከ1 ሚሊዮን በላይ ፖስቶች ፌስቡክ ላይ ፖስት ይደረጋል። ስለዚህ እነዚህ ጥያቄዎች እነዚህ ፖስቶች ሰዎች ስለገዙት ነገር፣ ስለሚወዱት ነገር፣ ስለጎበኙት ሀገር፣ ስለራሳቸው ላይፍ ስታይል፣ ሌሎች መረጃዎች ሼር ይደረጋሉ ወይም ፖስት ያደርጋሉ ማለት ነው። የተለያዩ አምራች ድርጅቶች ደግሞ ደንበኞቻቸው ከሚፖስቷቸው ነገር ተነስተው የራሳቸውን ምርት ያሻሽላሉ። የትኛው ምርት እንደወደዱት፣ የትኛው ምርት እንደጠሉት፣ ምን እንደሚፈልጉ ማወቅ ይችላሉ ወይም መገንዘብ ይችላሉ ማለት ነው። ነገር ግን ደንበኞቻቸው በጣም እየበዙ በሄዱ ቁጥር የዳታው መጠንም አብሮ በጣም እየበዛ ይሄዳል። ስለዚህ ይህን ዳታ በሰው ልጅ አእምሮ እና ወይም በተራ ኮምፒውተር አናላይዝ ማድረግ አስቸጋሪ እየሆነ ይሄዳል ማለት ነው። አስቸጋሪ እየሆነ ይሄዳል። ስለዚህ ይህን በጣም ግዙፍና ኮምፕሌክስ የሆነ ዳታ ቢግ ዳታ ተብሎ ይጠራል ማለት ነው። ስለዚህ ቢግ ዳታ ካራክተራይዝድ የሚደረገው ለሰው ልጅ እና በተራ ኮምፒውተር አናላይዝ ማድረግ ካልተቻለ ቢግ ዳታ ነው ማለት ነው። አሁን ደግሞ የቢግ ዳታን ቴክኒካል ዴፊኒሽን ተከታትለን እንመለስ። መልካም ቆይታ። የቢግ ዳታ ቴክኒካል ዴፊኒሽን እነዚህን ካልን፣ ነገር ግን በዋናነት ቢግ ዳታን ካራክተራይዝድ የምናደርግበት ሂደት አለ። እሱም 3V ናቸው፣ ቮሊዩም፣ ቬሎሲቲ እና ቫሪቲ ማለት ነው። አንዳንድ ስኮላሮች ደግሞ በ4V ይከፍሏቸዋል ወይም ቨራሲቲ ማለት ነው። እኛ አራቱንም እናያቸዋለን። እያንዳንዳቸውን ተራ በተራ እናያለን። የመጀመሪያው ቮሊዩም ነው። እንግዲህ ቮሊዩም ኤክስፕረስ የሚደረገው ላርጅ አማውንት ኦፍ ዴታ ኢን ስቶሬጅ ዩኒት ነው። ስለዚህ ባለን የዳታ ብዛት በስቶሬጅ ዩኒት ታይፕ ነው የምንለየው። ሜጋባይት፣ ጊጋባይት፣ ቴራባይት፣ ፔንታ፣ ዜታባይት ነው የምንለከው ማለት ነው። ስለዚህ አንድ ዳታን ቢግ ነው ለማለት ከዜታ ባይት በላይ መሆን አለበት ማለት ነው። በጣም ሂውጅ የሆነ ዳታ መሆን አለበት። ስለዚህ አንድ ዳታ ቢግ ነው ማለት ሳይዙ ትልቅ ሆነ ነው ማለት ነው። ስለዚህ በጣም ሳይዙ ትልቅ ከሆነ በቀላሉ በሰው ልጅና በተራ ኮምፒውተር ወይም ትራዲሽናል ቴክኖሎጂ አናላይዝ ማድረግ አይቻልም ማለት ነው። አናላይዝ ማድረግ አይቻልም። ስለዚህ ዳታችን ቢግ ነው ማለት እንችላለን። ሁለተኛው ቬሎሲቲ ነው። ቬሎሲቲ ላይ ስናነሳ it is what the rate of data flow ነው። ይህም ማለት ዳታው ሁሌም ፕሮዲስ ይደረጋል። ሞሽኑ ኮንቲኒዩስ የሆነ ሞሽን ያለው በጣም ብዙ ዳታ ያለማቋረጥ ፕሮዲስ ይደረጋል። ይህን ፕሮዲስ የሚደረግ ዳታ ደግሞ በተራ ኮምፒውተር ወይም በትራዲሽናል ማሽን እና በሰው ልጅ አእምሮ ፕሮሰስ ማድረግ ኦፕሬት ማድረግ አስቸጋሪ ይሆናል ማለት ነው። ስለዚህ ይህም ዳታ ምን ይባላል? ቢግ ዳታ ብለን እንጠራዋለን ማለት ነው። ሶስተኛው የቢግ ዳታ ካራክተሪስቲክስ ቫሪቲ ነው። ቫሪቲ ማለት ደግሞ የተለያየ ፎርማት ያላቸው ዳታዎች ከተለያየ ምንጮች ሲመጡ ማለት ነው። ለምሳሌ ፎቶዎች፣ ቪዲዮዎች፣ ቴክስት ፋይሎች፣ ብዙ ፋይል ታይፖች ከተለያየ ሶርስ ሲመጡ እነዛን ሶርስ ሃንድል ማድረግ ይከብዳል ማለት ነው። ይከብዳል። ስለዚህ እነዚህ ዳታዎች የሚባላሉ ቢግ ዳታ ተብሎ ይጠራሉ። የመጨረሻው አራተኛው ቨራሲቲ ነው። ይህም የቢግ ዳታ ካራክተሪስቲክስ ነው። ስለዚህ ይሄ ይዞት የመጣው ኮንሴፕት ምንድነው? አንድ ቢግ ዳታ አምቢጉቲ እና ኖይዚ መኖር አለበት ነው የሚለው። ክሊር የሆነ ዳታ መሆን የለበትም፣ ኖይዚ መጨመር አለበት ወይም አብኖርማሊቲ ኮንሴፕት መኖር አለበት ማለት ነው። ስለዚህ አብኖርማሊቲ ኮንሴፕት ወይም ኖይዚ ያለውን ዳታ በተራ ኮምፒውተር እና በሰው ልጅ አእምሮ አናላይዝ ማድረግ፣ ፕሮሰስ ማድረግ፣ አንደርስታንድ ማድረግ ከባድ ስለሚሆን ይህንኛውም የቢግ ዳታ አንዱ መለኪያ ነው ማለት ነው። መለኪያ ነው። ስለዚህ ይህን ይመስላል። ተመልካቾቻችን ጥሩ ነገር እያገኛችሁ እንደሆነ ተስፋ እናደርጋለን። አሁን በቀጣይ ስለ ክለስተር ኮምፒውቲንግ እንወያያለን። አሁንም በድጋሚ መልካም ቆይታ። ክለስተር ኮምፒውቲንግ ማለት እንግዲህ የተለያዩ ኢንዲቪዥዋል ኮምፒውቲንግ ማሽኖች ወይም ኮምፒውተሮች
በአንድ ላይ ሰብሰብ አድርገን ያሏቸውን ሪሶርሶች ሼር አስደርገን እንደ አንድ ሲስተም እንደ አንድ ኮምፒውተር አክት ስናስደርጋቸው ክላስተር ኮምፒውቲንግ ተብሎ ይጠራል። ይህ ሴናሪዮ ማለት ነው። ያው ቅድም እንዳልነው ቢግ ዳታ በአንድ ኤሌመንታሪ ኮምፒውተር ወይም በአንድ ተራ ትራዲሽናል ኮምፒውተር ፕሮሰስ ማድረግ አይቻልም፣ ይከብዳል ማለት ነው። ስለዚህ ትልቅ የሆነ አቅም ያለው ኮምፒውተር ያስፈልገናል። ትልቅ አቅም ያለው ኮምፒውተር ደግሞ ለመግዛት ኮስት ኢፌክቲቭ ላንሆን እንችላለን። ስለዚህ በዚህ ሰዓት ምን ማድረግ አለብን? የተለያዩ ስሞል ኮምፒውተሮችን ስሞል ሲንግል ኮምፒውተሮችን መርጅ በማድረግ አንድ ሲስተም አክት ማድረግ እንችላለን። ለምሳሌ 40 ጂቢ ራም የሚፈልግ ዳታ ፕሮሰስ ማድረግ ብንፈልግ 40 ጂቢ ራም የሚያስፈልገው ዳታ ቢኖር፣ ስለዚህ 40 ጂቢ ራም ያለው ኮምፒውተር ከምንገዛ ይልቅ 10 በ4 ጂቢ ኮምፒውተሮችን ገዝተን እነዚህን ኮምፒውተሮች ክለስተር በማድረግ በቀላሉ 40 ጂቢ ራም እንዳለው ኮምፒውተር አክት ማስደረግ ይቻላል ማለት ነው። ስለዚህ እንግዲህ የተለያዩ ኢንዲቪጁዋል ኮምፒውተሮችን ክለስተር ስናደርግ የተለያዩ ጥቅሞችን እናገኛለን። የመጀመሪያው አሁን እንዳልነው ሪሶርስ ፑሊንግ ነው። የተለያዩ ኮምፒውተሮችን ሪሶርስ በአንድ ሼር ማድረግ እንችላለን። ሪሶርስ የምንላቸው ስቶሬጅ ስፔስ ወይም ሚሞሪ፣ ሲፒዩ ሊሆን ይችላል። እነዚህን ሪሶርሶች በአንድ መርጅ በማድረግ ፑል ማድረግ እንችላለን። ሁለተኛው ሃይ አቬይላቢሊቲ ነው። ሁለተኛው አድቫንቴጅ ሃይ አቬይላቢሊቲ የሆነበት ምክንያት ክለስተር ኮምፒውቲንግ ላይ የተለያዩ ኮምፒውተሮችን በአንድ መርጅ አድርገን ስለምንጠቀም የአንዱ ኮምፒውተር ሃርድዌር ወይም ሶፍትዌር ፌል ማድረግ እንዳለ ሲስተሙን ፌል አያደርግብንም ማለት ነው። ለምሳሌ 10 ኮምፒውተሮችን በአንድ መርጅ አድርገን እየተጠቀምን እያለ አንደኛው ኮምፒውተር ፌል ቢያደርግብን 9ኙ ይሰራሉ ማለት ነው። ስለዚህ ሲስተማችን አሁንም አቬይሌብል ነው። ነገር ግን ሃይ የሆነ ኮምፒውተር ገዝተን እሱን ብንጠቀም ያ ኮምፒውተር ፌል አደረገ ማለት ሙሉ ሲስተማችን ፌል ያደርጋል ማለት ነው። ስለዚህ ክለስተር ኮምፒውቲንግ ላይ የምናገኘው ጥቅም አንደኛው ሁለተኛው ሃይ አቬይላቢሊቲ የሆነ አድቫንቴጅ አለ ማለት ነው። ሌላኛው ጥቅም ደግሞ ኢዚሊ ስኬላቢሊቲ ነው። ይህ ማለት በቀላሉ የምንፈልገውን ማሽን ወይም ኮምፒውተር ከሲስተሙ ማስገባት እንችላለን፣ ማስወጣት እንችላለን፣ ቨርቲካሊ ሆሪዞንታሊ መጨመር እንችላለን ማለት ነው። ስለዚህ እነዚህን ስራዎች ሁሉ ለመስራት ምን ያስፈልገናል? ሶፍትዌር ያስፈልገናል። ይህ ሶፍትዌር ሃዶፕ ሶፍትዌር ሃዶፕ የታናዘር ሪሶርስ ኔጎቲየተር ተብሎ ይጠራል። በዚህ ሶፍትዌር አማካኝነት ስራዎችን የክለስተሪንግ ስራዎችን ክለስተር ሜምበርሺፕ እና ክለስተር ማኔጅመንቶችን መስራት እንችላለን። ስለዚህ ዋት ኢዝ ሃዶፕ የሚለውን እናያለን ማለት ነው። ዋት ኢዝ ሃዶፕ የሚለውን እንይ። ሃዶፕ ኢዝ ዋት አን ኦፕን ሶርስ ፍሬምወርክ ኢንቴንድድ ቱ ሜክ ኢንተራክሽን ዊዝ ቢግ ዳታ ኢዚየር ማለት ነው። ስለዚህ በቀላሉ ከቢግ ዳታ ጋር ጥሩ ኢንተራክሽን እንዲኖረን የሚያስችለን ፍሬምወርክ ሃዶፕ ተብሎ ይጠራል ማለት ነው። ሃዶፕ ስለዚህ ሃዶፕን በምንጠቀምበት ጊዜ የምናገኘው አድቫንቴጅ አለ ወይም ኬ ካራክተሪስቲክስ ኦፍ ሃዶፕ የምንላቸው የመጀመሪያው ኢኮኖሚካሊ ፊዚብል እንሆናለን ማለት ነው። ሃዶፕን በመጠቀም ማንኛውንም ተራ ኮምፒውተር ለቢግ ዳታ ፕሮሰሲንግ ኮንሴፕት መጠቀም ስለምንችል ሌላ ትልቅ ሰርቨር ወይም ትልቅ አቅም ያለው ኮምፒውተር መግዛት አይጠበቅብንም ማለት ነው። ስለዚህ ወጪ ቆጠብን ማለት ነው። ሁለተኛው ሪሊያብል ነው። ቅድም እንዳልነው አስተማማኝ ነው። ፕሮግራም ፋይሎች አንዱ ኮምፒውተር ለጋ ፌል አደረገ ማለት ሌላኛው ጋር ፌል አያደርግም። ምክንያቱም እያንዳንዱ ቦታ ላይ ቅጁ ስለሚቀመጥ ወይም ኮፒ ስለሚቀመጥ ማለት ነው። ሶስተኛው ስኬሌብል ነው። በቀላሉ መጨመርም መቀነስም እንችላለን። አራተኛው ደግሞ ፍሌክሲብል ነው። የምንፈልገውን ዳታ ታይፕ ለምሳሌ ስትራክቸር ሊሆን ይችላል፣ አንስትራክቸር ሊሆን ይችላል ፕሮሰስ ማድረግ እንችላለን፣ ስቶር ማድረግ እንችላለን። ቀጣይ የምናየው ሃዶፕ ኢኮሲስተም ነው። ሃዶፕ ኢኮሲስተም እናያለን። እዚህ ዲያግራሙ ላይ እንደምናየው የተለያዩ ኮምፖነንቶች አሉ። ከስር የምታዩት ይሄ ዳታ ስቶሬጅ ነው። ቀጥሎ ዳታ ፕሮሰሲንግ አለ፣ ዳታ አክሰስ አለ፣ ዳታ ማኔጅመንት አለ። እነዚህ ዲቴል አርኪቴክቸር ኦፍ ሃዶፕ ሲስተም ናቸው። አርኪቴክቸሩ ይመስላል። ዳታ ስቶሬጅ ላይ ሁለት ኮምፖነንቶች አሉ፣ ኤችዲኤፍኤስ እና ኤችቤዝ የሚባል። ስለዚህ ኤችዲኤፍኤስ ማለት ፋይል ሲስተሙን ስፔሲፋይ የምናደርግበት ነው። ኤችቤዝ ደግሞ ዳታቤዝ ስትራክቸራችንን
የምናውቅበት ነው ማለት ነው። ዳታ ፕሮሰሲንግ ላይ የተለያዩ ሶፍትዌሮች ወይም አልጎሪዝሞች አሉ ማለት ነው። ዳታ አክሰስ ላይም አሁን ብዙ አሉ፣ ዳታ ማኔጅመንት ላይም አሉ ማለት ነው። ስለዚህ እነዚህ ዲቴይል አርኪቴክቸር ኦፍ ሃዶፕ ኢኮሲስተም ናቸው ማለት ነው። ስለዚህ ይህን ይመስላል። ከዚህ ጋር ተያይዞ የሚመጣ ቢግ ዳታ ላይፍ ሳይክል ዊዝ ሃዶፕ ነው። ቢግ ዳታ ላይፍ ሳይክል ዊዝ ሃዶፕ 4 ስቴጆች አሉት ወይም ስቴፖች አሉት። የመጀመሪያው ኢንጀስቲንግ ዳታ ኢንቱ ዘ ሲስተም ነው። ኢንጀስቲንግ ዳታ ኢንቱ ዘ ሲስተም ነው ወይም ወደ ዳታ ስቶሬጅ ማስገባት ነው። ወደ ዳታ ስቶሬጅ ማስገባት ነው። ሁለተኛው ፕሮሰሲንግ ዘ ዳታ ኢን ዘ ስቶሬጅ ነው። የገባውን ዳታ ፕሮሰስ ማድረግ ነው። ሶስተኛው ደግሞ ኮምፒውቲንግ ኤንድ አናላይዚንግ ዴታ ነው። ስለዚህ የገባውን ዳታ ፕሮሰስ ካደረግን በኋላ አናላይዝ የምናደርግበት ስቴጅ ነው ሶስተኛው ስቴጅ። የመጨረሻው ስቴጅ ቪዥዋላይዚንግ ዘ ሪዛልት ነው። የመጨረሻው አክሰስ የምናደርግበት አውትፑታችን የምናገኝበት ቦታ ቪዥዋላይዚንግ ዘ ሪዛልት ተብሎ ይጠራል። ስለዚህ እነዚህ 4ቱ ስቴጆች ከሃዶፕ ኢኮሲስተም ውስጥ ላይ ይገኛሉ። የመጀመሪያው ዳታ ስቶሬጅ ላይ ይገኛል። ሁለተኛው ዳታ ፕሮሰሲንግ ላይ ይገኛል። ሶስተኛው ዳታ አክሰስ ላይ ይገኛል። አራተኛው ዳታ ማኔጅመንት ላይ ይገኛል ማለት ነው። ስለዚህ ይህን ይመስላል ላይፍ ሳይክሉ። እንግዲህ እናመሰግናለን። ቻፕተር 2ን በዚህ መልኩ አጠናቀናል። ቀጣይ ቻፕተር 3 እና 4ን እንድትከታተሉ እንጋብዛችኋለን። ሀሳብ አስተያየት ካላችሁ ከስር ኮሜንት ጻፉልን፣ ይደርሰናል፣ እንመልሳለን። ቻው፣ ሰላም ሁኑ። እንወዳችኋለን።